ሰላም ጤና ይስጥልን የማሚ ስፖርት ቤተሰቦች፣ ዛሬ ሁለት ግዙፍ ጨዋታዎች አራት ሀገራት ግን ለሁለቱ ብቻ የሚሆን የዓለም ዋንጫ ትኬት። ጣሊያን ለሶስተኛ ጊዜ ከዓለም ዋንጫ ውጪ ትሆን ይሆን ወይስ ሌዋንዶስኪ የመጨረሻ ታሪኩን ይጽፋል? ቪክቶር ዮከሬሽ አስደናቂ ብቃቱን አሳይቶ ሀገሩን ስዊድን ለዓለም ዋንጫ ያበቃት ይሆን? እንዲሁም የአንድሬ ኦናና ጉዳይ፣ ማርኮ ኩኩሬያ ቼልሲ እየተከተለው ስላለው የዝውውር ፖሊሲ፣ እንዲሁም ማመር ሳላና አሊሰን ቤከር የማንቸስተር ሲቲ የካራባኦ ካፕ ዋንጫ በተመለከተ አንዳንድ ጉዳዮችን ይዤላችሁ መጥቻለሁ። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቻናሉ ቤተሰብ እንድትሆኑ እጋብዛችኋለሁ። በቀጥታ ወደ ዝርዝር መረጃዎችን አወራለሁ። በመጀመሪያ የምናወራው ስዊድን ሶሎና ወደ ሚገኘው ስትሮቤሪ አሬና ስዊድንና ናፖሊ ወደ ሰሜን አሜሪካው የዓለም ዋንጫ ለመጓዝ የመጨረሻ ፍልሚያቸውን ያደርጋሉ። ስዊድኖች በቪክቶር ዮከሬሽ እየተመሩ በዚህኛው ዓለም ዋንጫ ለመሳተፍ ትልቅ ጉጉት ላይ ይገኛሉ። ከሁለት ዓመት በፊት በፖላንድ ተሸንፈው ከኳታር ዓለም ዋንጫ መቅረታቸው አይዘነጋም። ዛሬ ያንን በቀል ለመወጣት በሜዳቸው ይፋለማሉ። ዩክሬንን 3-1 አሸንፈው ወደዚህ መድረክ የወጡት ስዊድኖች በአንድ በኩል በከፍተኛ ጎል ማግባት ብቃት ላይ የሚገኘው ቪክቶር ዮከሬሽ፣ በሌላ በኩል ደግሞ ምናልባት የመጨረሻው የዓለም ዋንጫ ተሳትፎን ለማረጋገጥ የሚተጋው አንጋፋው የባርሴሎናው የፊት መስመር አጥቂ ሮበርት ሌዋንዶስኪ ይፋጠጣሉ። ስዊድን እንደ ኢሳክና ኩሉሶቭስኪ ያሉ ቁልፍ ተጫዋቾቿን በጉዳት ብታጣም ይህ ክፍተት ለፖላንድ መልካም አጋጣሚ ይሆን ወይስ ስዊድኖች በጋራ ጥንካሬያቸው ያልፋሉ? ይህን ደግሞ በዩክሬን ጨዋታ ላይ አሳይተውናል። ወደ ሌላኛው ጨዋታ ስናልፍ ወደ ቦስኒያ ስናወራ ደግሞ ሌላው ታላቅ ታሪክ በቦስኒያና በጣሊያን መካከል ይደረጋል። 4 ጊዜ የዓለም ዋንጫ ያነሳችው ጣሊያን ላለፉት 12 ዓመታት ከዓለም ዋንጫ የራቀችውን ስም ለመመለስ ዛሬ በዜኒካ ከተማ ከባድ ፈተና ይጠብቃታል። በጋትሶ የምትመራው ጣሊያን እጅግ ፈታኝ የሆኑ ፈተና ለዓለም ዋንጫ ለማለፍ። እናም በዛሬው ምሽት ጁናሮ ጋትሶ ጣሊያንን ይዞ ለዓለም ዋንጫ ያሳልፋል ወይስ ምን ይጠበቃል የሚለው በብዙዎች ጉጉት ዘንድ ይጠበቃል። አሰልጣኝ ጁናሮ ጋትሶ ቡድኑን በታላቅ ስነ ልቦና አዘጋጅቷል። ሳንድሮ ቶናሊና ፌዴሪኮ ኬዛ እንኳን ባለፈው ጨዋታ ላይ አልተሰለፉም። ሳንድሮ ቶናሊ እጅግ አስደናቂ ግብ አስቆጥሯል ሰሜን አይርላንድ ላይ እና አሁንም እጅግ ተጠባቂ ተጫዋች ሳንድሮ ቶናሊ ነው። መስመር ላይ እና ዲማርኮ ቢኖሩ እና ሞይስ ኬን አለ እጅግ ወሳኝ አጥቂያቸው። እነሱን ይዘው ቦስኒያ ሜዳ ይፋጠጣሉ። ቦስኒያ በሜዳው እጅግ ጠንካራ ናት። የቡድኑ መሪ ኤዲን ጄኮ በደጋፊዎቹ ፊት ጣሊያንን በማንበርከክ ሀገሩን ለሁለተኛ ጊዜ ወደ ዓለም ዋንጫ የመውሰድ ትልቅ ዓላማ አለው። ታሪካዊ ስጋት ጣሊያን በታሪክ ውጫ ቢኖራትም ላለፉት 2 የዓለም ዋንጫዎች አለማለፏ ተጫዋቾች ላይ ትልቅ ጫና ፈጥሯል። ቦስኒያ ይህንን ስነ ልቦናዊ ድክመት ትጠቀምበት ይሆን በሚለው በብዙዎች ዘንድ እንዲጠበቅ አድርጎታል። ሁለቱም ጨዋታዎች ምሽት 3:45 ሲደረጉ፣ በሌሎች ጨዋታዎች ኮሶቮ ከቱርክዬ ሲያደርጉ፣ ቼክ ሪፐብሊክ ከዴንማርክ የሚያደርጉ ጨዋታ ይሆናል። የእጅግ ተጠባቂ ጨዋታዎች ናቸው። ባያመልጣችሁ ደስ ይለኛል። የቼልሲው ተከላካይ ማርኮ ኩኩሬላ የክለቡን የዝውውር ፖሊሲ በተመለከተ ብዙ የቼልሲ ደጋፊዎች የሚሰማቸውን ቅሬታ በማስተጋባት በግልጽ ትችቱን ሰንዝሯል። ማርኮ ኩኩሬላ እንደተናገረው ከሆነ
ክለቡ ወጣት ተጫዋቾችን በማስፈረም ለወደፊት ለመዘጋጀት የያዘውን አቅጣጫና ፖሊሲ እረዳለሁ። ነገር ግን እዚህ ለቆየንና ትልልቅ ነገሮችን ማሸነፍ ለምንፈልግ ተጫዋቾች እንደዚህ አይነት ሁኔታዎች ተስፋ ያስቆርጣሉ ብሏል። ጥሩ የተጫዋቾች ስብስብ አለ፣ መሰረቱን ተጥሏል። ነገር ግን እንደ ፕሪሚየር ሊግ ወይ ቻምፒየንስ ሊግ ላሉ ትልልቅ ዋንጫዎች ለመወዳደር ከዚህ በላይ ያስፈልጋል። ወጣት ተጫዋቾችን ብቻ ማስፈረም እነዚህን ግቦች ማሳካት ላይ እንቅፋት ሊሆን ይችላል። ለምሳሌ ከፒኤስጂ ጋር በነበረን ጨዋታ እንዲህ አይነት ከባድ ሁኔታዎችን አልፈው ልምድ ያካበቱ ተጫዋቾች ጎለውናል። እንደሚታወቀው ፒኤስጂ በደርሶ መልስ ነው ቼልሲን ከቻምፒየንስ ሊግ ውጭ ያደረገው። ይህ ደግሞ ትልቅ መሰበር የገጠማቸው ቼልሲዎች በፒኤስጂ ሜዳ 5-2 በራሳቸው ስታንፎርድ ወይ 3-2 ተሸንፈው ነው ከሜዳ ከቻምፒየንስ ሊግ የተሰናበቱ። ግን እንደ ዋነኛ ምክንያት ይጠቀሳል። እንዲሁም ከውጤት ማጣት ጋር አያይዞ ነው ማርኮ ኩኩሬላ እየተናገረ ይገኛል። እኛም እንደምናውቀው ቼልሲ ባለፉት ጨዋታዎች ነጥብ እየጣለ እንዲሁ ለማሸነፍ እየተቸገረ መሆኑን አይተናል። አዲሱ አሰልጣኝ ዲያጎ ሮዘሜሪ ይህ የሚባል ለውጥ እያመጣ እንዳልሆነ ነው እየተመለከተን እንገኛለን። ኩኩሬላ አክሎም ሲናገር ጊዜም እንደሚያስፈልግ አውቃለሁ። ወጣት ተጫዋቾች ወደፊት ልምድ እንደሚያገኙ እረዳለሁ። ሆኖም በሁለቱም ዓላማት ወይም ወጣትነት ጉልበት እና በልምድ መካከል ያለውን ሚዛን መጠበቅ የግድ ያስፈልጋል። እንደ ኩኩሬላ ሀሳብ ልምድ ያላቸው ተጫዋቾች ክለብ ውስጥ መቀላቀል አለባቸው የሚል እምነት ነው ያሳደረው። ምክንያቱም ቼልሲ አሁን በርካታ ተጫዋቾች ወጣቶች እንደሆናቸው መጠን በክለብ ውስጥ ልምድ ያላቸው ተጫዋቾችን ተገዝተው ቢቀላቀሉ የተሻለ ነው የሚል ሀሳብ ነው ኩኩሬላ እያቀረበ የሚገኘው። እንደዛ ካልሆነ ክለቡ ሻምፒዮን የመሆን ዕድል የለውም ነው የሚለው። በአጠቃላይ ያነሳቸው ዋና ነጥቦች ኩኩሬላ ክለቡ ወጣቶች ላይ ብቻ ማተኮሩ ወሳኝ ጨዋታዎች ላይ ዋጋ እንደሚያስከፍል ነው የተረዳው። እንዲሁ በክለቡ ያሉት ነባር ተጫዋቾች አፋጣኝ ስኬት ስለሚፈልጉ የክለቡ የረጅም ጊዜ እቅድ ስሜታቸውን እየጎዳው እንደሆነ ጠቁሟል። ምክንያቱም አሁን ላይ ያሉት እና ኢንዞ ፈርናንዴስ እንዲሁም ራሱ ኩኩሬላ ሌሎችን ተጫዋቾች በዝውውር ገበያ ላይ ይገኛሉ። ምክንያቱም በርካታ ክለቦች እነዚህ መፈለጋቸው አይቀርም። ለምሳሌ ኩኩሬላ ባርሴሎና ከፈለገኝ ብሏል። ኢንዞ ፈርናንዴዝም ማድሪድ አንድ ቀን መጫወት ህልሜ ነው ብሏል። ይህ ማለት እነዚህ ተጫዋቾች የተሻለ ስኬት የተሻለ ዋንጫ ወደሚያገኙበት ክለብ ማምራት እንደሚፈልጉ ነው። ለዚህ ነው ኩኩሬላ ልምድ ያለው ተጫዋች ያስፈልጋል በክለቡ እያለ የሚገኘው። ለስኬት ወጣቶችን ከባለ ልምድ ተጫዋቾች ጋር ቀላቅሎ መያዝ ብቸኛው አማራጭ እንደሆነ ነው በጥብቅ የተናገረው ኩኩሬላ።